ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች፣ ዛሬም እጅግ አጓጊና የመንግስት መዋቅር ያናወጡ ያልተሰሙ ሚስጥራዊ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም አርዕስተ ዜናዎችን። የፋኖ አዲሱ መዋቅርና የመንግስትን እንቅልፍ የነሳው ድንገተኛ ሹመት፣ በባህር ዳር ከፍተኛ ጀነራሎች ላይ የተወሰደው እርምጃና በድንጋጤ የተመሰቃቀለው የመንግስት ጦር፣ ብሔራዊ ምርጫ ቦርድ 6 ፓርቲዎችን ከጨዋታ ውጭ ያደረገ፣ አሜሪካ በኢራን ላይ ወታደራዊ እርምጃ ለመውሰድ ቃታ እየሳበች ነው ተባለ፣ ሩሲያ በዩክሬን ዋና ከተማ ላይ የጥፋት ዝናብ ልታዘንብ ዛተች። ይህንና ሌሎች ወሳኝ ጉዳዮችን በዝርዝር የምናስደምጣችሁ ይሆናል። ወደ ዝርዝር ዘገባዎቹ። ፋኖ አስደንጋጭ ሹመትና አዲሱ አደረጃጀት መንግስት አጥፍቼዋለሁ ደምስሼዋለሁ እያለ በሚፎክርበት በዚህ በያዝነው 2018 ዓ.ም የፋኖ ኃይሎች በተቃራኒው እጅግ ዘመናዊ ወደሆነ ወታደራዊ አደረጃጀትና ሹመት ተሸጋግረዋል። የ303ኛው ግዙፉ አሳምነው ጽጌ ኮር በተጓደሉ አመራሮች ምትክ መተካካት በማድረግ ጠንካራ የአመራር ተሃድሶ አካሂደዋል። የአማራ ፋኖ ብሔራዊ ንቅናቄ የወሎ ቤት አማራ ሚኒሊክ ዕዝ አካል የሆነው ይህ ግዙፍ ኮር ለተከታታይ 3 ቀናት ባካሄደው ጥልቅ ግምገማና ተሃድሶ የተጓደሉ አመራሮችን በአዲስ ተክተዋል። ይህ ክስተት የመንግስትን የሐሰት ፕሮፓጋንዳ ሙሉ በሙሉ ያጋለጠና የመንግስት መዋቅር ምን ያህል ከመሬት እውነታ እንደራቀ የሚያሳይም ነው። በዚህ ታሪካዊ ጉባኤ ላይ ከሁሉም ክፍለ ጦሮችና ብርጌዶች የተወጣጡ ከሻለቃ አመራሮች በላይ ተሳትፈዋል። ኮሩ የነበሩበትን ድክመቶች በግልጽ በመገምገምና በማረም እንዲሁም የተጓደሉ አመራሮችን በብቃትና በውትድርና ልምዳቸው መዝኖ ከ30 በላይ አመራሮችን በኃላፊነት መድበዋል። በዚህም መሰረት የኮር ሰብሳቢ አርበኛ ሞላ አዳነ፣ ወታደራዊ አዛዥ አርበኛ ኮማንዶ ብርሃኑ አሰፋ፣ የፖለቲካ ዘርፍ መምሪያ አርበኛ በሪሆን ደምሌ፣ የዘመቻ መምሪያ አርበኛ አውራሪስ ደረሰ፣ የህዝብ ግንኙነት መምሪያ አርበኛ ቢሆነኝ እንዲሁም የሎጂስቲክና አስተዳደር መምሪያ አርበኛ ጋሻው አበበን ጨምሮ ሌሎች ከፍተኛ አመራሮችን ተሹሟል። የተቀናጀ አደረጃጀት የመንግስትን ደካማ ወታደራዊና የደህንነት መዋቅር ክፉኛ የፈተነም ሆኗል። ወደ ሌላ ዘገባችን ስናልፍ ባህር ዳርን ያናወጠው ኦፕሬሽንና የጀነራሎቹ እጣ ፋንታ። የባህር ዳር ከተማ እጅግ ጥበቃ በሚደረግለት የመንግስት ማዕከላዊ ዕዝ ውስጥ የተፈጠረው ክስተት የመንግስትን የጸጥታ ማስከበር አቅም ዜሮ መሆኑን በአደባባይ አጋልጧል። በአንሻ ሰይድ ዕዝ ተዋጊዎች በተፈጸመ ድንገተኛና የተቀናጀ መብረቃዊ ኦፕሬሽን የማዕከላዊ ዕዝ አዛዥ ከፍተኛ ወታደራዊ መኮንኖች ላይ ከባድ እርምጃ ተወስዷል። በዚህ ጀግኖቹ ፋኖች እስከ ውስጠኛው ጥበቃ ሰብረው በገቡበት ኦፕሬሽን የማዕከላዊ ዕዝ አዛዥ የሆኑት ጀነራል ዘውዱ በላይ ከባድ ድንጋጤና መደናገጥ ውስጥ ወድቀው ለጥቂት ሲያመልጡ፣ ሌሎች ከፍተኛ ሹማምንት ግን አላመለጡም ተብሏል። በተለይም ከ2018 የለውጥ ጊዜ ጀምሮ የማዕረግ እድገት አግኝተው ከነበሩት ከፍተኛ አዛዦች መካከል ብርጋዴር ጀነራል አጥናቅ አይተነውና ሌላ ከፍተኛ አመራር የሆኑ ሙሉ ኮሎኔል ከተጓዙበት ኮንቮይ ጋር በተተኮሰ አርፒጂ እንዲሁም ብሬን ጥቃት እጣፋንታቸው ተጠናቋል። ይህ ተከትሎ የመንግስት ጦር ያለበት የስነ ልቦና ውድቀት በሚያሳይ መልኩ በከፍተኛ ፍርሃትና ድንጋጤ ውስጥ ሆኖ ዓላማ በሌለው መንግስት ንጹሃን መንደሮች ላይ ከባድ መሳሪያዎችን በከንቱ ሲተኩስ ውሏል። ህዝብን ማረጋጋትና መጠበቅ የተሳነው መንግስት የራሱን ከፍተኛ ጀነራሎች እንኳን ከጥቃት መከላከል አቅም ማጣቱን ይህ ክስተት በጉልህ አሳይቷል። ወደ ሌላ ዘገባችን ስናልፍ የምርጫ ቦርድ ድንገተኛ ውሳኔ፣ 6 ፓርቲዎች ከውድድር ውጭ ሆኖ። የብልጽግና መንግስት የስልጣን ዘመኑን ለማራዘም በሚያደርገው ሩጫ ውስጥ የኢትዮጵያ ብሔራዊ ቦርድ ባወጣው አዲስ መግለጫ 6 የፖለቲካ ፓርቲዎችን ከምርጫ ውድድር ውጭ አድርጓል። ድምጽ መስጫ ወረቀቶች በውጭ ሀገር ታትመው እየገቡ ባለበት በዚህ ወቅት በምርጫው የሚሳተፉ ፓርቲዎች ቁጥር ወደ 42 ዝቅ ብሏል። ይህ የመንግስት የፖለቲካ ምህዳሩን የማጥበብ ስልት ተደርጎ በብዙዎች ዘንድ ትችት እያስነሳ ይገኛል። ከውድድር ውጭ የሆኑት ፓርቲዎች መካከል 3ቱ በትግራይ ክልል ምርጫ ባለመካሄዱ ምክንያት ከስሌት የወጡት ዲሞክራሲያዊ ስምረት ትግራይ ትንሳኤ ሰባ እንደርታና ትንሳኤ ስርዓት ትግራይ አረና ናቸው። በተያያዘም የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ በኦዲት ሪፖርት መጓደል፣ የሲዳማ ፌዴራሊስት ፓርቲ ደግሞ አስፈላጊ ሰነዶችን ባለማቅረቡ ከጨዋታው ተገድለዋል። በተጨማሪም የጋምቤላ ህዝቦች ነጻነት ንቅናቄ በገዛ ፈቃዱ ራሱን ከምርጫው አግልሏል። የገዢው ፓርቲ ተቀናቃኞችን በተለያዩ ምክንያቶች ከሜዳ የማስወጣት ልምድ አሁንም አላበቃም። ወደ ሌላ ዘገባችን ስናልፍ አሜሪካና ኢራን ውጥረት፣ አዲስ ወታደራዊ ኦፕሬሽን። የአሜሪካ ጦር በደቡብ ኢራን በሚገኙ የሚሳኤል ማከማቻዎችና ፈንጂ አምራቾች መካከል ላይ አዲስና ከባድ የቦምብ ጥቃት ለመሰንዘር ሙሉ ዝግጅቱን ማጠናቀቁን አስታውቋል። የአሜሪካ ማዕከላዊ ዕዝ ሴንትኮም ቃል አቀባይ ካፕቴን ቲም ሃውኪንስ እንደገለጹት ጦሩ በማንኛውም ሰዓትና ሁኔታ ውስጥ እርምጃ ለመውሰድ ዝግጁ ነው ሲሉ ተናግረዋል። ይህ ጥቃት በተለይ በባንደር ሳባስ ወደብ አካባቢ በሆርሙዝ ባህረ ሰላጤ ላይ ያነጣጠረ መሆኑን
የኒውዮርክ ታይምስ ዘገባ አረጋግጧል። በዚህ ወታደራዊ ትኩሳት መሃል የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ አሜሪካ ይህን ጥቃት የምትፈጽም ከሆነ ቀጠናውን ወደ ከፋ እሳት እንደምታስገባው በማስጠንቀቅ ላይ ናቸው። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ እና የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ጥቃቱ እንዲፈጸም ጠንካራ ግፊት እያደረጉ ይገኛሉ። ትራምፕ ከዚህ ጥቃት በፊት 6 ዋና ዋና እስላማዊ ሀገራት ሳውዲ አረቢያ፣ ኳታር፣ ፓኪስታን፣ ቱርክ፣ ግብጽና ዮርዳኖስን ከእስራኤል ጋር የአብርሃም ስምምነትን እንዲፈርሙ ግፊት እያደረጉ ሲሆን እስካሁን ግን ግብጽና ዮርዳኖስ ከእስራኤል ጋር ያላቸውን ነባር ግንኙነት በማሻሻል ላይ ቢሆኑም ስምምነቱ ለመፈረም እያንገራገሉ ይገኛሉ። በመጨረሻም የሩሲያ አስፈሪ ማስጠንቀቂያ ለዩክሬን ዋና ከተማ። በአውሮፓ ምድር የጦርነቱ አድማስ ይበልጥ የሰፋ ነው። ሩሲያ በዩክሬን ዋና ከተማ ኪየቭ ላይ ሲስተማቲክ የሆነና ከባድ አውዳሚ ጥቃት ልትሰነዝር መሆኑን በማሳወቅ ነዋሪዎችና የውጭ ሀገራት ዲፕሎማቶች ከተማዋን ለቀው እንዲወጡ አስቸኳይ ማስጠንቀቂያ ሰጥታለች። በኪየቭ ላይ የሚገኙ ኤምባሲዎችም ዜጎቻቸው በፍጥነት እያስወጡ ይገኛሉ። የፕሬዝዳንት ቭላዲሚር ፑቲን ቃል አቀባይ ይህ ጥቃት የዩክሬን ኃይሎች በሉሃንስክ የሩሲያ ጦር ማሰልጠኛ ላይ ለወሰዱት ጥቃት ቀጥተኛ አጸፋ መሆኑን አስታውቋል። ይህ በእንዲህ እንዳለ የሰው አልባ አውሮፕላን ላይ ወይም ድሮኖች ላይ ማምረቻ ማዕከላትም የጥቃቱ ዋነኛ ኢላማ እንደሚሆኑ ሩሲያ አስታውቃለች። ይህ ሁኔታ በቀጠናው ላይ የነበረውን ቀውስ ከመቼውም ጊዜ በላይ ወደ ላቅና አደገኛ ደረጃ አሸጋግሮታል። ውድ የተከበራችሁ የዜና ፖርታል ተመልካቾቻችን ለዛሬ ያዘጋጀንላችሁ አጓጊ መረጃዎች እኚህን ይመስሉ ነበር። ወቅታዊና ሚዛናዊ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግና ቪዲዮ ላይክ ማድረግ እንዳትረሱ። መልካም ጊዜ